ሀይ ጤና ይስጥልኝ። ሼፍ ጀማል እባላለሁ። አሁን የማሳያችሁ የዳቦ አዘጋጅት ነው። ይህ ዳቦ ለማዘጋጀት የተጠቀምኩት ኢንግሪዲየንት 7 ኪሎ ዱቄት፣ 100 ግራም ጨው፣ 50 ግራም እርሾ፣ 30 ግራም የሚሆን ማሻሻያ የተጠቀምኩት። እንደዚህ ካለ በኋላ ውሃ በሚያስፈልገው መጠን እያየን መጨመር ይኖርብናል ማለት ነው። አሁን ማሽናችን ሊጣችን እንደዚህ ቼክ እያደረግን ማውጣት ነው የቀረው። በደንብ አውጥቶታል። እንግዲህ እዚህ ጋር አድርገን ነው በፓትራችን ላይ የምናዘጋጀው ማለት ነው። ፓትራችንን በዚህ መልኩ ዘይት ወይም ቅቤ ቀብተን ያስቀምጠናል ማለት ነው። አሁን ፓትራችን ላይ ያልቦለቦል እናደርጋለን እስከሚኮፍስ ድረስ ውጭ ከማኮፈሻ ስቲም ስለሌለን ውጭ ላይ ላስቲክ ሸፍነን ነው የምናስቀምጠው ማለት ነው። እስከዛ እሺ ተመልካቾቼ የዳቦ ሊጣችን በዚህ መልኩ አብኩተን እዚህ ጋር አድርገናል ማለት ነው። አሁን የሚቀረን አድቦልቡለን የፓትራዎቹ ላይ ነው የምናደርገው ማለት ነው። እሺ ተመልካቾቼ በዚህ መልኩ ነው እያዘጋጀን ያለ ነው። እነዚህ ያው ትንሽ ከፍ ከፍ ያሉ ናቸው። ለበርገር ዳቦ ነው የምናደርጋቸው ማለት ነው። በእነዚህ ሳይዛቸውን ከፍ አድርገን ከ150 ግራም በላይ ናቸው ግራማቸው። በዚህ መልኩ ነው የበርገር ዳቦ የሚዘጋጀው ማለት ነው። እሺ ተመልካቾቻችን በዚህ መልኩ ፓትራችንን ሞልተን አስቀምጠናል ማለት ነው። እሺ ተመልካቾቼ እዚህ ጋር ደግሞ የምታዩቸው ሮልስ ወይም ደግሞ ከተለያዩ ምግቦች ጋር የሚወጡ ዳቦዎች ናቸው ማለት ነው። ግራማቸው 100 ግራም ነው እና በዚህ መልኩ አድርገን እናዘጋጃቸዋለን ማለት ነው። በተለያዩ ወደ ፓስታ፣ ፉል ምናምን የተለያዩ ከምግብ ጋር የሚወጡ ዳቦዎች ናቸው ማለት ነው። መጠናቸው አነስ ያለ መሆን አለባቸው ማለት ነው። በዚህ መልኩ አድርገን እናዘጋጃቸዋለን ማለት ነው። እሺ ተመልካቾቼ ዳቦአችንን በዚህ መልኩ አዘጋጅተን ይኸው ደርድረናል። አሁን ምንድን ነው የምናደርገው? እያንዳንዳቸውን እስከሚነሱልን ወይም ደግሞ ኩፍ እስከሚሉ ድረስ ስቲም ወይም ማኮፈሻ ስለሌለን ፕላስቲክ ሸፍነን ነው የምናስቀምጣቸው ማለት ነው። ቢያንስ ከሚነሱ 1 ሰዓት ወይም ከዛ በላይ ከ1 ሰዓት ከ30 ደቂቃ አካባቢ ይቆያሉ ማለት ነው። ውድ ተመልካቾች እንግዲህ ይህንን ቪዲዮ እንትን ስለሚል ትንሽ መቋረጥ ስለማይቀር ኋላ እንዴት እንደበሰለ ለብቻው ቀርጬ አሳያችኋለሁ ማለት ነው። እስከዛ መልካም ሁኑልኝ። ወዳችኋለሁ።